በቲክታከሮች ብቻ የምትጠበቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የሰሞኑ ግርግር ብቻ ሳይሆን ትንሽ የከረመ ጉዳይ ነው። ሰሞኑን አንድ እፎይ የተባለው ወንድሜ በእስልምና አስተምሮት ላይ በሰጠው አስተያየት የእስልምና እምነት ተከታይ ወንድምና እህቶቼ በዚህ ልክ ሲረባረቡ ሳይ መንፈሳዊ ቅናት ገረፍ አደረገችኝ። ትልቁ ኡስታዛቸው ወጥቶ መግለጫ ለመስጠት ጊዜም አልፈጀበትም። እኔ አሁን ስለ እፎይ ጉዳይ ላወራ አይደለም የመጣሁት። ከቤተክርስቲያኗ ደሞዝ የምትበሉ ዲያቆናት፣ የቤተክርስቲያኗ መዝሙር የሸጣችሁ ገንዘብ የምታገኙ ዘማሪያን ሁላ አንድ ጥያቄ አለኝ። አንዳንድ ወጣቶች በአምላካችንና መድኃኒታችን ኢየሱስ ክርስቶስ ላይ 303 ጥያቄ ሲያነሱ የት ነበራችሁ? ፈጣሪያችን ኢየሱስ ክርስቶስ እንደ ሰው ይጸዳዳል እያሉ ሲያላግጡበት የት ነበራችሁ? በየመዝናኛ ቻናሉ የማጠፉ ዲያቆኖች የምታመልኩት አምላክ ሲሰደብ የት ነበራችሁ? ዳሩ ኦርቶዶክስ ሰው ካጣሽ ቆየች። ሌላው ቢቀር በራሷ ርስት ላይ የአላፋት ዝማሬ ማድረጋችም ተብላ ተከልክላ የሌላ እምነት ተከታዮች ግን እንደፈለጉ አምላካቸውን እያመሰገኑበት ለኦርቶዶክስ ሲሆን ለምንድን ነው ብሎ የማይጠይቅ ዲያቆን እጅግ በጣም አሳፋሪ ነው። ዳሩ ክርስቶስ ቤቱን ማጽዳቱ አይቀርም። ቤቱን ሲያጸዳ ካንተ ወይም ካንቺ እንዳይጀምር አካሄዳችሁን አስተካክሉ። የእፎይ አካሄድ ልክ ነው ወይ አይደለም የሚለው የሚያነጋግር ጉዳይ ነው። ግን እፎይ ለሕግ ከቀረበ እኛም ለሕግ የምናቀርበው በዛ ያለ ሰው ስለሚኖር እስከዛው በየቤተ ክርስቲያኗ ስር ያላችሁ የመስቀሉ ስር ቁማርተኞች ነቃ ደንገጥ ብላችሁ ጠብቁ። እኔ ግን እላለሁ እምዬ ኦርቶዶክስ አንቺ እናት ዓለም የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ የአባ ሳሙኤል ዘዋልድባ የቅድስ ክርስቶስ ሳምራና የአቡነ አረጋዊ ሃይማኖታቸው የሆንሽ ንጽሕት ቅድስት ርትዕ ተዋሕዶ ሃይማኖቴ ሆይ ብረሳሽና በከዳሽ ቀኝ የተርሳኝ ተክዳኝም ባላስብሽና ባልሟገትልሽ ባልሞትልሽ ምላሴ ከጉሮሬ ይጣበቅ ሳላጎበድና ሳልከዳሽ እንድኖር አምላክሽ ይርዳኝ። ይህን ባላደርግና ሳልጮልሽ ዝም ብዬ ሞት ስሜ ከሕይወት መጽሐፍ ይደምሰስ። ድንግል ሆይ እናቴ አዛኝቷ ዛሬም እንደ ትላንቱ ቀደሚ ከፊት ከኋላዬ በየሶሻል ሚዲያው ላይ ስለ ኦርቶዶክስ የምትሟገቱ ወጣቶች በሙሉ አይዟችሁ በርቱ። ቅንነት ከምንም ነገር ያሻግራል። ሰናይ ጊዜ ተመኘው።